አንተ እኮ ማትረባነ ደደብነ እናታ ፈርጥ ብላ እንደዚህ ምናምን አንብብ። እሱ የተማርከው ነው። አንብብ የሚለውን አንብብ። ክርስቲያን አቅርብለት ልትገባለት። አዎ አንብብ። እነሱም አይቀሩ እነሱ ተሰልፈው ነው የሚሄዱት። ደግሞ ይመጡና ይሰበሰቡና ሴቶቹን እንዳትሄዱ እዛ ሰውዬ እንዳትሄዱ። ሰው ደግሞ በተፈጥሮ የተከለከለውን ነገር ይወዳል። እዛ እፎ ቤት ቁጭ ብሎ ሰዎቹ ይጠጡና እዛ ባላቸውን በቦክስ ተፋገዚ እዛ ይሰሙ። መቼም የሁላ ሰራዊት የዋሃቢ እስላም ሰራዊት ተሰልፎብን አንድ እግዚአብሔር ስራ መድኃኒዓለም ስራ አንድ የዚህ ቤተ ክርስቲያን አምላክ እኮ ይገርማል። እንደ ጺሙን አጎፍሮ ወንድማችን ጺሙን አጎፍሮ በእንግሊዝኛ በአረብኛ በአማርኛ ቁርአኑን ቀሽሮና ኡስታዝና ግባ በለው ወደ ላይ ወጣ። ትእዛዙ ራሱ ወደ ላይ ወጣ። ጥያቄ አለ ወይ መልስ ትመልሳለህ? አዎ ና ወጣ ወደ ላይ። እሺ ያው እንደዚህ በምን ላይ ነበር የምትነው? አንተ ግን በዛው ሃይማኖት ነህ ወጣ ልትመልሳለህ የመጣው ግባ ቁጭ በል ወይ ነው። ዝም በል ሚውት ያደርገዋል። ዝም በል ስማ። ሲያበዛው ደግሞ ውረድ እታች ወርደ ቁጭ ብለህ ስማ። እኔ የሚመስለኝ እሱ እንደዚህ ይቀመጥና እነሱ ይሰበሰባሉ። ሲያጠፉ ጆሯቸውን እንደ የኔታ ምዝልቅ ዝም በል ይጨል ተናግረን ቀጥል የሚል ነው ይመስለኝ። አንድ እፎይ በእውነት እፎይ አድርጓቸው መንዙማውን ላወጡበት። እፎይ የሚሉትን አይደለም እፎይ የምትቆጣለ እፎይ የሚል መንዙማውን ሰምቻለሁ። በእፎይ መንዙማውን ነው የሰሩለት። በእውነት በጣም ጥሩ ነው። እዚህ ግን ለመናፍቃን መልስ የሚሰጡት ከዘማርያምና ማን ነው? አንድ ልጅ ዘማርያምና ማን ነው? ከሱ ውጭ ያላችሁት ብትደበቁ ጥሩ ነው። እነፈለገ እነማ ተደበቁ፣ ባልተዛሮች ተደበቁ። ግን ወንጌሉ የገባቸው ብሉያቱም ሐዲሳቱም የገባቸው የሊቃውንቱን መጽሐፍ የሚያውቁ ከሆነ አይቀር እንግዲህ እነሱ ካሉ ቦታውን ለቃችሁላቸው እናንተ ብትማሩ ጥሩ ነው። የራሳችሁን የዩቲዩብ ግሩፕ ፈጥራችሁ አሰጣው ፈለገ አሰጣው አኬ ጨመቀው እንትና ቤት እንትን ተባለ። ይሄ ለእናንተ መዝሙረ ያሬድ ክበሩልኝ። መዝሙረ ያሬድ